ማነው ማድሪድ? ማነው ቬኒሲየስ ጁኒየር? ማነው ኪሊያን ምባፔ? ውጣና አውራ፣ የተደበቅ ውጣና አውራ። ይሄ ነው ክለቡ። አርበደበድ ነው ፋሚሊ። ከዚህ በላይ ጎል ይገባል ነበር። እንችላለን። አሌክሲስ ማካሊስተር ያምናውን ደገመው። ኮንግራ ፋሚሊ፣ እንችላለን። አደረግነው። ወይኔ ፋሚሊ ላይ ቃላት የለኝም። እሺ ማንን አመስግኜ ማንን ልጨርስ? ሁሉም ዛሬም ይሄንን ነበር ስፈልግ የነበረው። እንደ ቲም በመከላከሉም በማጥቃቱም በሁሉ ነገር ምርጥ ነበርን። አደረግነው። እንችላለን። ብራድሊ ወይኔ ቬኒሲየስ ጁኒየርን ኪስ ውስጥ እኮ ከተተው። ቬኒሲየስ ጁኒየርን ምባፔን እኮ ኪስ ውስጥ ከተተው። አረ ፋሚሊ ላብድ ነው። ወይኔ ኮንግራ ፋሚሊ። ስረጋጋ እመጣለሁ። እጅግ በጣም ነው ደስ ያለኝ። ማን ነው ማድሪድ? ውጣና አውራ ኮንግራ። ምን አይነት ፋይትን የተመለከትነው ጋይስ? ትክክለኛ የአውሮፓ ሻምፒዮንስ ሊግ የሚሸት ጌም ዛሬ አንፊልድ ላይ የስፔኑ ኃያል ክለብ ሪያል ማድሪድ ያስተናገደው ሊቨርፑል በማካሊስተር ብቸኛ ጎል 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በጣም የሚገርም ፍልሚያ ነበር የተመለከትነው። እርግጥ በሪያል ማድሪዶች በኩል የሪያል ማድሪድ አሰልጣኝ ዣቪ አሎንሶና ደጋፊዎችን ያስደሰተ ፐርፎርማንስ ነበረ ብሎ ለመናገር በጣም ያስቸግራል። በሊቨርፑል በኩል ግን እያንዳንዱ ተጫዋቾች የነበራቸው ፐርፎርማንስ በጣም የሚደነቅ ነበረ። እነ ማካሊስተር እነ ሶቦዝ ላይ ግን ምን አይነት ተጫዋች ነው ጋይስ? እንዴት ነው የሚታትረው እንደዚህ? በቃ የትም ቦታ ይሰለፍ ሁልጊዜ በቃ ዘንድሮ በተለይ ማለት ነው ቶፕ ሆኖ ነው የሚወጣው በሉት። በቃ ዛሬም አሲስት ማድረግ ችሏል። የሚገርም ፐርፎርማንስ ነበረው። ብራድሊ እንኳን ሳይቀር በጣም የሚገርም ፐርፎርማንስ ነበረው። ሊቨርፑል ዛሬ በነገራችን ላይ በአራት አማካዮች ነበረ ጨዋታውን ማድረግ የቻለው። ብቻ ጥሩ ፐርፎርማንስ አሳይቶ ኮርቷ ግንብ ሆኖባቸው ነው እንጂ ከዚህም በላይ ጎል ማስቆጠር የሚችሉባቸውን አጋጣሚዎች ፈጥሮ ነበረ። ለሪያል ማድሪድ ተደጋጋሚ የሆኑ ሹቶችን ሲያድን ነበረ። ግብ ጠባቂ ብቻማ አይደለም ኮርቷ፣ በቃ የሆነ ግንብ ነው እንጂ ግብ ጠባቂ ብቻ አይደለም። የምሬን ነው የምላችሁ። ይሄንን ጨዋታ ሊቨርፑል ባያሸንፍ ኖሮ የ2022ን ትውስታ ነበር የሚቀሰቅስባቸው ማለት ነው። ኤኒዌይ ግን በዚህ ጨዋታ ላይ ሪያል ማድሪዶች ጎል ከቆጠረባቸው በኋላ የተለያዩ አማራጮችን ለመጠቀም ሞክረው ነበር። ነገር ግን አልተሳካላቸውም። የአርነ ስሎት ሊቨርፑል በድል መንገዱ ላይ እንደቀጠለ የተመለከተ እንገኛለን። ከአስቶን ቪላው ድል በኋላ ማለት ነው። ከዛሬው ድል በኋላም በአውሮፓ ሻምፒዮንስ ሊግ 9 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። ለማንኛውም ስለ ዛሬ ምሽቱ ፐርፎርማንስ ምን ትላላችሁ? ስለ ትሬንት ረስቼው ነው። ወደ ሜዳ ሲገባ እንግዲህ የሊቨርፑል ደጋፊዎች እየጮሁበት ነበረ። ለማንኛውም ስለ ጨዋታ ያላችሁን ሐሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ነገር ኳስ መረጃዎችን ማግኘት ይችላል። ድሮ ልጅ እያላችሁ ዋጥ አድርጋት እየተባላችሁ ስትገረፉ ታስታውሳላችሁ። ማድሪድን እንደዛ ነው የሰጠናት። አሁን ምንም አልፈልግም። ግርግሩን ታጸዷለህ። ብድግ ብለህ የቆምክ ምናምን ኖቲንግሃም ነኝ ከኖቲንግሃም ጋር እየተጫወትክ ንጉሳውያን ገለል እስቲ ቁጭ ትላላችሁ። ሁላችሁም ሽብርክ ትላላችሁ። እናልፋለን። ንጉሱ ተነስቷል። አንበሳው ተቀስቅሷል። ይነክሳል፣ ይዘነጥላል ብዬ ብራድሊን እኮ ይበተኑ አሉ እኮ ገብተው እንዴ። ፔናልቲ ተተወላችሁ። ሁሉም ነገር በቃ ይበተኑ አለ። ቪኒሺየስ ሲወድቅ አላየኸው? በቃ ይበተኑልናል እንዴ። እንደዛ አይቻልም ብሎ ቢጫ ለጃቢ ቢጫ ለአሎንሶ ቢጫ ምንድነኛ? ግራቨንበርግ ይመለስ እኮ በቃ ይመለስ ተባልክ፣ ተመለሰ። ቡድኑ ተስተካከለ። ሁሉንም ዋንጫ አምጣው እንዴ። አንፊልድን ያ ድመት ትክክለኛ ትለምደዋለህ። በጣም ነው ደስ ሰው ነው ዛሬ ሊቨርፑሎች የገቡት ጀማው እንዴ። እኔ ያበጥሯቸዋል ይለጥፏቸዋል ብዬ ስጠብቅ እናንተ ምን አይነት ጨዋታን ያሳዩን እንዴ? እንደ ቡድን እንደዚህ መጫወት ትችላላችሁ እንዴ እናንተ? ታዲያ ምን ሆናችሁ ነው ያለፉትን ጨዋታዎች እንደዚህ ጉድ የሆናችሁት? ምን አይነት ቡድን እንደታየ ዛሬ ጀማው። በቃ እንደ ቡድን መጫወት ማለት ምን ማለት እንደሆነ አሳዩን። ኢንዲቪጁዋሊ ደግሞ አብዛኛው ተጫዋቾች በጣም ፐርፌክት ነበሩ ጀማው። ጎሉን አስቆጣሪው ማካሊስተርን ጨምራችሁ ማለት ነው ጀማው። በጣም አጣረ ቦብ ብራድሊ። አረ ማንን ትጠቅሳላችሁ ጀማው? በቃ እንደ ቲምም እንደ ኢንዲቪጁዋልም ዛሬ ቲሙ በጣም ምርጥ ነበረ። ያው ማድሪድ ደግሞ የመከላከል ክፍተቱን ጨምሮ የምናይበት ብዙ ክፍተቶች ነበሩበት ጀማው። ላሊጋውን በጥሩ ሁኔታ እየመራ መሆኑን ጨዋታን እያሸነፈ መምጣቱ ለሱ ከፍተኛ ግምት እንዲሰጠው አደረገ እንጂ ሊቨርፑል ዛሬ ይዞት የገባው ያጫወት ቅርጽ ከዛ በተጨማሪ ደግሞ ምንም ማታውጡለት ቲም ነበር ዛሬ። ይገባችኋል ጀማው። ለማንኛውም እንደዚህ አይነት ትልልቅ ጨዋታዎችን ሲያሸንፍ ሊቨርፑል ብዙ ጊዜ ስታርቲንግ ፖይንት ይሆናል። ይሄስ ጨዋታ ይሆናል ጀማው። የእናንተ ግን ማን ነው ዘማች ማን ነው ዛሬ በጨዋታው ላይ? ሐሳባችሁን ስጡኝ ጀማው። ይመቻችሁ።
ማድሪድ ማለት ነው ኩክድ ነው የተደረገው ዛሬ። ሊቨርፑል ምን ለማድረግ እኔ ማለት ነው መጀመሪያውኑ ተናግሬያለሁ። ይሄን ቲም አላምነውም፣ ሊቨርፑል አላምነውም። እኔ እንደዚህ የተወሰነ ጨዋታ ሲሸነፍ ማለት አላመንኩትም፣ አሁንም አላምነውም። ማድሪድን ያሸነፈበት ወይ ማለት ነው አፍህን ነው የሚያዘጋ። ምክንያቱም ለጥልጠዋቸው ነው ያሸነፏቸው ይሄን ማች ማለት ነው። ምንድነው ሲያደርጉ የነበረው? ወይኔ ፖኬት ነው ያደረጉትን። ቪኒሲየስ ጁኒየር አይታችሁታል በስነስርዓት። ብራድሊ ምን አይነት ፐርፎርማንስ! የሆነ ነገር ባስቆጠረ ቁጥር ካሜራማኑ ማን ጋ ያመጣል? አርኖልድ ጋ ያሳየናል። የሆነ ነገር በተፈጠረ ቁጥር አርኖልድ ጋ፣ ልክ ክሮስ ያደርግ አርኖልድ ጋ። ምን አይነት ድንቅ ምሽት! እግዚአብሔርን ነው የምላችሁ። ለእኛ አስጊ ሆነዋል። ለእኛ ለሁዱ አስጊ ሁኔታ ውስጥ ነው ያለ ነው ጥያቄው እኮ ስቦ። እኔ የሆነ ሰዓት 7 ሾቶን ታርጌት ሞክረው ሊቨርፑል 7ቱንም ኩርቷን ያወጣው ይሄ ሰውዬ ከአመት ዓመት እኔ ምለው ጥያቄ ያለኝ ማለት ነው አርጀንቲናዊ ተጫዋቾች ማድሪድ ላይ ያላችሁ ነገር ምንድን ነው እንዴ? ባለፈው አልቫሬዝን ታውቃላችሁ፣ ምንድን ነው ዲማካሊስተር? ሊቨርፑል አሸንፏል። አረ በስመ አብ! አርነ ስሎትን ሪያል ማድሪዶች በፍጹም አልቻሉትም። ምንድን ነው እያጠና የነበረው? ሪያል ማድሪድን ለመቀጥቀጥ ብቻ ነው እኮ የሚመስለው። ገባ አንድ ደህና ሙከራ እንኳን አልደረጉም ሪያል ማድሪዶች። ጥፍጥፍን የተደረጉት ኮርቷ በዚህ በኩል ይመልሳል፣ በዛ በኩል ኧረ በስመ አብ! እንዴ ኮርቷ ተቀጠቀጠ ዛሬ። ሶቦዝ ላይ ምንድን ነው የሚጫወተው ጨዋታ? ብራድሊን ተዉት። ብራድሊ ማለት ነው የህይወቱን ምርጥ ጌም ነው የተጫወተው። ምን ማለት ነው ቪኒሽስ እንደዚህ ሎክ ማለት? ቪኒሽስ በዚህ ምባፔ ሄዳሉ ምናምን ማንንም አይሰማም። በሪያል ማድሪድ አንድ ቻንስ ነው የሞከረው ቤሊንጋም፣ እሱንም ኮናቴን ቦክስ ውስጥ አጥፎ ከማይሆን አንግል ላይ ነው የመተው። እሱም የማይገባ ኳስ ነው። አሪፍ ሴቭ ነው ለበረኛው። እንደውም ግን ማለት ነው ጭራሽ ሪያል ማድሪዶች ጭራሽ ነው ያልቻሉ። በስመ አብ! ምን ሆኖ ነው እንደዚህ የሚቀራቸው? ብራድሊ ሎክ ያደርጋቸዋል ሙሉ ቲሙን ብራድሊ ሞስት ፕሮባብሊ። ይሄ ደግሞ ማለት ነው ክሮሱ ላይ ከነበሩት ሰዎች በሙሉ አጭሩ ማካሊስተር ነው። ከዛ ቴስታ ገባሱ እንዴ ስንቴ ኢኪቲኬ ሞከረውን ቫንዴክ ሞከረውን ምናምን ቴስታ የመለሰ ሰውዬ የማካሊስተር መመለስ አልቻለም። ኮርቷ ሊቨርፑል በጣም ነው ይቀጥላል። ሊቨርፑል ሜጀር የሆነ ኮንፊደንስ ቢልደር ሪያል ማድሪድን በማሸነፍ አገኘች ማለት ነው። ኔክስት ማን ሲቲ ነው ያለባት። ይሄ ለኛ አሪፍ ነው። ለማድሪድ ገላሽን ታጥበሽ ጠብቂ ስልማ ብሽሽቅ እንደሆነ ካልገባህ ማ ፕሪዲክሽን ላይ ደግሞ ምን እንዳልኩኝ ስማ። የሊቨርፑል ደጋፊ ያልሆናችሁ ግን ልክ እንደኔ ሊቨርፑል የሆነ ነገር መፍጠር ይችላል ብላችሁ የምታስቡ ሰዎች ማለት ነው በሊቨርፑል በኩል የሆነ ነገር ጠቅ ብታደርጉ አይከፋም። ባይዘው እንዳትፈሩ። ገንዘብ ራሱ ጣል ለማድረግ ሲሆን ሲሪየስ ነገር ስለሆነ ሊቨርፑል ይሻላል። ምክንያቱም ማድሪድ የሚጫወተው አጫወት ሊቨርፑልን ሰሞኑ እያስቸገረው ያለው አይነት አጫወት አይደለም። ግልጽ ነው። ከፈለክ ዩቲዩብ ላይ ስለ ሊቨርፑል አጫወትና አርነ ስሎት የቸገራቸው ነገሮች ብዬ በደንብ ዲቴል የሆነ የ15 ደቂቃ ቪዲዮ አለ። ዲቴል ጀምረው ከደበረው ትተውታ ታዳኛለህ። ሪል ሽት እኮ ነው። በቃ ብሽሽቅና እግር ኳስ ትንተና መለየት አለብሽ። ሄደሽ ስተነትነው እዩ ከፈለግሽ። ሲዝኑ ሙሉ የሚገጥመው ችግሮችና እንዴት መቅረፍ እንዳለበት እሱ ነው የሚያውቀው። ብቻ ሊቨርፑል እንዳለ ያለበትን ችግሮች ትንትና አድርጌ ዱቅ አድርጌልሃል። ማድሪድ እንደሚያሸንፍ ነው እየታወቀኝ ማለት ላይቭ ላይ እንዳለ ላይቭ ማድሪድ ያሸንፋል ብዬ መሰከርኩላችሁ ሰዎች ኑና ተናገሩ። ኮሜንት ላይ ናና ተናገር። ኮፒ ሊንክ እያደረከኝ ቪዲዮ ስለ ጨዋታው ፋሚሊ ነገ እናወራለን ስረጋጋ። ግን ይሄንን ግብ ጠባቂ ሳላደንቀው ማደር ግን አልችልም። ኮርቷ ችግር ግን ምንድን ነው? ከኛ ታስታውሳላችሁ ያኔ ያለፉት ጊዜም ይሄ ግብ ጠባቂ ከአውሮፓ ቻምፒየንስ ሊግ ምን ልበል ብቻ ዛሬም እሱ ነው ሪያል ማድሪዶችን የታደጋቸው እንጂ 5-4 የሚሆኑ ጎሎችን አስቆጥረን ነበር በሜዳችን አሸንፈን የምንወጣው። ግን ለሱ ዛሬም ማድነቅ ያለብንን ሁሌም እናደንቃለን። ይችላል ኮርቷ። ከምሬ ነው የምላችሁ። እንደ ቲም ምርጥ የነበረው አንድ ተጫዋች እንደ ቲም የነበረው ይሄ ተጫዋች ነው። ግን እኛ ላይ ሁሌም ሲሆን በዚህ ጨዋታ ላይ ግን ወደ ትንተናው ፋሚሊ መግባት አልፈልግም፣ ነገ ይመለሳለሁ። በዚህ ጨዋታ ላይ ግን ንቆክ የሄደን ተጫዋች ረግጦክ የሄደን ተጫዋች አመተ ያደገበት ሜዳው ላይ በሌላ ክለብ ማሊያ ስትደቅሰው እንደማየት ምንም የሚያስደስት ነገር የለም። ይሄ ነው ሊቨርፑል። ለጨዋታው ነገ ትንተናው እንመለሳለን። ይመቻችሁ ፋሚሊ፣ ደህና ደሩ።